አሰብ ግንባር ብልጽግና ትልቅ ምሽግ እየቆፈረ ነው። ይሄ በግለሰብ በሰው ኃይል አይደለም። ኤክስካቫተር ዶዘሮችን አሰማርቶ አውትሶርስ አድርጎት ነው። አውትሶርስ አድርጎ የመከላከያ ኮንስትራክሽን የተሳተፈበት በርካታ ብዙ ኪሎ ሜትሮችን የያዘ ታይምን የሚሸፍን ምሽግ እየቆፈረ ነው። አፋር ካሉ ወይ መከላከያ ካሉ ታማኝ ምንጮች ጠይቋቸውና ይነግሯቸዋል። ይሄ ያረጋገጥነው ጉዳይ ነው። ትላንትም ዛሬም ከባድ ቁፋሮ ላይ ነው። ፓርላማ ላይ የተናገረው መሬት ላይ ለመተግበር የቀናት ወይ የሳምንታት ጉዳይ ሆኗል ማለት ነው። የዕለቱ ትልቁ ዜና ዛሬ መገናኛ ብዙሃን ብልጽግና ብቻ የማይዘግበው ነው። ይሄ የብልጽግና ሚዲያዎች ብቻ የማይዘግቡት አሰብ ግንባር ብልጽግና ትልቅ እንትን እየቆፈረ ነው፣ ምሽግ እየቆፈረ ነው። ይሄ በግለሰብ በሰው ኃይል አይደለም። ኤክስካቫተር ዶዘሮችን አሰማርቶ አውትሶርስ አድርጎት ነው። አውትሶርስ አድርጎ የመከላከያ ኮንስትራክሽን የተሳተፈበት በርካታ ብዙ ኪሎ ሜትሮችን የያዘ ታይምን የሚሸፍን ምሽግ እየቆፈረ ነው። አፋር ካሉ ወይ መከላከያ ካሉ ታማኝ ምንጮች ጠይቋቸውና ይነግሯቸዋል። ይሄ ያረጋገጥነው ጉዳይ ነው። ትላንትም ዛሬም ከባድ ቁፋሮ ላይ ነው እና ይሄ የኢትዮጵያ ጦር ረጅም ኪሎ ሜትሮች እየቆፈረ ያለበት ምናልባትም የጠቅላይ ሚኒስትሩ የሰሞኑ ንግግር ተከትሎ ሁለት ነገር አለ። እዚህ ላይ ሁለት ሴናሪዮ አለ። አንደኛ ይሄን በቀላሉ ኢትዮጵያን ማነቅ ከፈለገ ኤርትራ መንግስት እዛው ኪሎ ሜትር ላይ ሚሌ እዛ ነው ያለው። ጅቡቲና ኤርትራ በአሰብ በኩል ቅርብ ነው፣ እዛው ነው እና መቁረጥ ከፈለገ ይቆርጧል ባንዴ። ይሄን ሌላ ደግሞ ያው ለጦርነት እየተዘጋጀ ነው ማለት ነው። ከባድ ጦርነት ውስጥ እየገባ ኦልሬዲ ኦብቪየስሊ ፓርላማ ላይ የተናገረው መሬት ላይ ለመተግበር የቀናት ወይ የሳምንታት ጉዳይ ሆኗል ማለት ነው። ይሄን በኤርትራ በኩል ምንም ስሜት የሚሰጥ አይደለም። ኤታማዦር ሹሙም ውጭ ሀገር ነው፣ ፕሬዚደንቱ ውጭ ሀገር ነው። ምንም አዲስ ነገር የለም በኤርትራ በኩል። በኢትዮጵያ በኩል ግን ያው የፕሬዚደንቱ ወደ አውሮፓ ሄዱ ምናምን ሲባል ስኬጁል መሆኑ ሰማ ነው። እኔ ትላንት እንዲሁ ከፓርላማ የጠቅላይ ሚኒስትሩ ንግግር ጋር ተከትሎ የአዲስ ዴቨሎፕመንት መጣና የሆነ ነገር አንድ ነገር ለመስራት ሄዱ ይሆናል ብዬ ሳስብ ሌላ ኦልሬዲ ስኬጁል ነው። የኤርትራ ሚዲያዎችም እየዘገቡት ነበር። ስኬጁል ቀጥሮ የተያዘ ትልቅ እንትን ምረቃ ላይ እንደሚገኙ እየተነገረ ያለው 5 ቀን መሆኑን ግን ብዙ ጉዳዮች የሚዳስስ ጉብኝት እንደሚሆን ግን አያጠራጥርም። የአሰብ ግንባር የሚሌ መስመር ትልቅ ስጋት እንዳለበት ፌደራል መንግስት እየተነገረ ነው። ሚሌ ቅርብ ነው። የትግራይ ሰራዊት እንኳን ከመቀለ ተነስቶ ምን ያህል ኪሎ ሜትሮች እንደሄደ እናውቀዋለን። እዛው ድንበር ላይ በር ላይ ድረስ እና እዛ ግን አፍንጫቸው ስር ነው ያለው። አፍንጫቸው ስር ላይ ነው ያለው። ማድረግ ከፈለጉ ማድረግ እንደሚችሉ ምሽግ ቆፈርክ አልቆፈርክ በዛ ፕላናችን ይሄ ነው ካሉ ብዙም አዳጋች አይሆንም። ለማንኛውም ዋናው እንትኑ ኤክስካቫተሮችን የመከላከያ ኮንስትራክሽኖችን ግል አውትሶርስ ተደርጎ ሰፊ እና በጣም ረጅም የሚባል ኮንክሪት ምሽግ ቁፋሮ ላይ መጠመዱ የኢትዮጵያ መከላከያ ሰራዊት መረጃ አለ። ይሄን እንዳልኳችሁ በኤርትራ በኩል መረጃ ያወጣው ከዛ መረጃ ያው ብልጽግናዎችም እያወጡ አይደለም። በኤርትራ በኩል ምን ዝግጅት አለ የሚለው መረጃ አያወጡም። በኤርትራ በኩል ያው መረጃ ቀላል አይደለም መረጃ ማግኘት። በኢትዮጵያ በኩልም በደህንነት አለኝ መረጃ አለኝ ምናምን ብሎ በአክቲቪስቶቹ በፋርስ ብላዎቹ ጭምር እያወጣ አይደለም ምን አይነት ዝግጅት አለ በማዶ በኩል የሚለው። ይሄን አንድ ጉዳይ እንዝጋውና የምግባይ ንግግር ጀነራል ምግባይ ኃይሌ ውሳኔያችን ሙሉ በሙሉ እንተገብረዋለን። ባለፉት የወሰናቸው ውሳኔዎች በከፊል ወስነናቸዋል። አንዳንዶቹ በተለያየ ምክንያት የዘገዩ ያልወሰናቸው ጉዳዮች አሉ። ከኮር በላይና ኮርና ከኮር በላይ የሚባለውን ትርክት እዛ ላይ ተጠምዳችኋላችሁት። እንደዛ የሚባል ቋንቋ ያለ ይሄ የወሰነው በሁሉም እርከኖች ከላይ እስከ ታች ያለው ሰራዊት በሙሉ የወሰነው ውሳኔ ነው። ዛሬ አናውንስ የምናደርግላችሁ ብሎ የትግራይ ህዝብን አንክድም፣ ከትግራይ ህዝብ ጎን እንቆማለን፣ የትግራይ ጊዜያዊ አስተዳደር ያሉት ችግሮች በየደረጃው እየፈታ ይገኛል፣ በሁሉም የሰራዊት እርከኖች ሙሉ ውሳኔ ወስነናል ይላል። ኩናት ናይ ምልዓል ዕድሉን ብጣዕሚ ዝለዓለ ኣብ ጫፍ ዘውፅሐሉ ኩነታት እዩ ዘሎ። ተመዛበልቲ ወገናትና ኣብ ከቢድ ኩነታት እዮም ዘለዉ። ሕድሕድ መዓልቲ ክሳብ ህዝቢ ገለ እዩ። እዚ ተሓስቦ ተለኻ ሕልና ዘለዎ ሰብ
ከቢድ አጀንዳ እዩ ከቢድ ኢሹ እዩ ኣብዚ ሂማኒቴሪያን መጽኦም ክሰርሕሉ ዝግባእ ነገር ነይሩ ሰብኣዊ መሰላት ገለምና መጽኦም ታይስም ክገብርዎ ዝግባእ እዩ ነይሩ ተመዛበልቲ ወገናት ዝብል ምታይ ወሊዕዎም እንደብል ነገር ዝኾነ ነገር ሰርሕ ተለኻስ ማዓት ነገራት ላው ሕልንኻ ይመጽኦም መጣሊኦም ታይ ከም ዝመስል መነዋወሮም ታይ ከም ዝመስል ስተሪኢኻ ማለት እዩ ሶ ድሕርቲ ሓደጋዚ ከመይ ኢሎም ኣብቲ ዘለዉ ሕማቕ ኩነታት ከደቂሶም ይድቅሱ ይጸንሑ ቆልዑ ከመይ ኢሎም ኣብኡ ክጻወቱ ይኽእሉ ዝብል እንተሓስቦ ተለኻ ብጣዕሚ ከቢድ ኣብ ስጋት እዮም ዝነብሩ ሶ እዚያት እዩ ዘሎ ኦልሞስት ሰራዊት ኢትዮጵያ እንትርፊ ብትግራይን ኤርትራን ዘሎ ዶብ ብትኻሊእ በዝሒ ዳብ ትግራይ ናይ ምቕራብ ናይ ምጽግጋዕ ኩነታት ኣሎ አብይ አህመድ በተላአፍቶ ቢሉ ዝወደቦም ኣብ ትግራይ ናዕበል ዕልካ ዳሓር ወከተላዒሉ ይሉ ለምእታይ ዘኾሎ ብዙሓት ኔትወርካት ብዙሓት ማሕወራት ዘጣየሸሉ ላብ ትግራይ ውን ዘስረገሉ ኩነታት እዩ ዘሎ ሰራዊት ትግራይ ንምብታን ብፍላይ ኸዓር ምሰብዓ ንምብታን ኻቢ 6 ቢልዮን ብር ዝበጀተሉ ኩነታት እዩ ነይሩ ኣብ ትግራይን ኣብ ኸባቢ ኤርትራን ውጥረት ናይ ጸጥታ ውጥረት ንኽላዓል አብይ አህመድ ብተላእኽቶ ቢሉውን ሰርሕሉ ድራማታት ኣሎ ዝናይ በዓል ጌታቸው ላብ ቡሬ ምኻድ ናብ ዓፋር ምኻድ ከምኡ ዝናይ ሶፍ ዑመር ናብ ኦሮሚያ ባሌ ምኻድ ገለ ሒስካ ሙሉ ኣብዚ ኩነታት እዩ ዘሎ ኢንዳይሬክትሊ ቱ ሲጅ ህዝውን ላብ ታይስሚ ህዝብ ክላዓል ኣሎ እንድሕር ቢሉ ጎዞም ሒዙ ጠወንጅ ሒዙ ማለት እዩ ምናቱ ሎማ ይኮነ ዝመውት ጽባሕ ድሕሪ ጽባሕ ድሕሪዩ ዓብይ ዘመተ ህዝብ ክወርድ ክኽእል ኣለዎ ዝብል ተዘይ ኮይኑ ድማ ህዝቢ ክዕምፅ ኣለዎ በቃ ህዝቢ ክዕምፅ ንሕና ንላዓል ዘለና ዝመስለና እንድሕር ዘይኮነ ኮይኑ ህዝቢ ክዕምፅ በቃ እንታይ ኣብ ግራት ይመውት ኣብ ገደውን ይመውት ወይለ እንድሕር ተኣሽሙ ኮይኑ ከፍቱ ኣብታ ርቡኡ እንዳኸዱ ኬሚካል እንዳገሩ ርቡኡ ዘባላሽውሉ ዘለዉ ኣብ ኣይመውት ምንም ገብረ ይኽእልን ካብ ሻዕብያ ገዲድኩምና ዝበልቶም ኣቦ ብጣዕሚ ትክክል እዩ ገዲዱ እዩ የአብይ አገዛዝ የአጥፍቶ ጠፊ ድሮኖችን ለውጊያ ድጋፍ ሊያሰማራ መሆኑ የመረጃ ምንጮቻችን አረጋግጠዋል። በጀነራል ጌታቸው ጉዲና የሚመራው የመከላከያ መረጃ መምሪያ ወይም የደህንነት ክፍሉ ማለት ነው ከብሔራዊ መረጃና ደህንነት አገልግሎት መስሪያ ቤቱና ኢንሳ ከፍተኛ የሥራ ኃላፊዎች ጋር ስብሰባ ማድረጋቸውን ነው መረጃ ምንጮቻችን ያረጋገጡት። በዚሁ ስብሰባ በርካታ አጀንዳዎች ተነስተዋል። እንደ ምንጮቻችን ገለጻ ውሳኔ ከተላለፈባቸው የቴክኒክ ውሳኔዎች አንዱና ዋነኛው የአጥፍቶ ጠፊ ድሮኖችን ወደ ስምሪት የማስገባት እርምጃ ውስጥ ለመግባት መወሰናቸውን ያረጋገጡልን። በዚህም በመቶዎች የሚቆጠሩ አጥፍቶ ጠፊ ድሮኖች ለውጊያ ድጋፍ አገልግሎት እንደሚሰማሩ የቴክኒክ ውሳኔ የተላለፈ ሲሆን ውሳኔው በቀጥታ የተላለፈው ከአብይ አህመድ ቢሆንም የቴክኒክ ጉዳዮችን መሬት ላይ ካለው መረጃ ጋር የሚያቀናጁ የመረጃ ተቋማት የቴክኒክ ውሳኔ በማስፈለጉ ስብሰባው መካሄዱን ነው የመረጃ ምንጮቻችን የጠቆሙት። በወሎ ቤተ አማራ 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ሪፖርት እንዲደረግ ነው መመሪያ የወረደው። ብቀጻሊ አብን ገብሮ ናይ መኸተ ቃልሲ ሰላም ነቅድም ሕጋዊ መፍትሒ ነቅድም ሰላማውን ሕጋውን መፍትሒ ናይ ህዝብ ትግራይ ተግባራዊ እንተዘይ ኮይኑ ከዓ ኩሎም ንመኸተ ህዝብ ትግራይ ዝፍጠሩ ፀገማት በቲ ዝለዓለ መስዋዕቲ እውን ኣብ ጎኒ ህዝብ ትግራይ ኮይና ንፍፅሞ ስለ ዝኾንና ንሰላምን ሕጋዊ መፍትሕን ኣብ ጎንና ክትኮኑ ቀጻሊ ህዝብ ትግራይ ናብ ፀገም ዝእቱ ነገር ተመፂኻ ኣብ ጎኒ ህዝብ ትግራይ ኮይንኩም ኣብቲ ዝሓለፈ እዋን እዚ ክነልዕል ከለና ከይረሳዕና ኣብ ኣኽሱም ኢና ዘለና ኣብ ኣኽሱም በቲ ዝሓለፈ ናይ ጀኖሳይድ ኩናት ብናይ ኤርትራ ሰራዊት ተጨፍጨፉ ደቅና ረሲዕና ኣይኮና ኣብ ማህበረ ደጉየ ብናይ ፒፕ ሰራዊት ብጥይት ተዋዮም ዝተቃፀሉ ደቅና ከይረሳዕና ኢና
ኣብ ሑመራን ተከዘን ብህይወቶም ናብ ርባ ዝኣተው ደቅና ብፒፒ ከይረሳዕና እዩ እዚ ዘልዕሎ ዘለኹ ከይድገም ናብ ሰላማዊ መንገድ ንኸይድ እዩ ነዚ እንተተቐቢሉ ህዝቢ ኤርትራ ንሕና እንደሊ ሕጋውን ሰላማውን መፍትሒ እዩ ዝሓለፈ ፀገም ከይድገም እዚ ረስዕና ግን ኣይኮነን እዚ ከይቕፅል ኢና ንሓትት ዘለና ኢና ኢትዮጵያ መንግስቱ ከይቕፅል እዚ እዩ እዚ ከቐፅሎ እንተልዩ ንፈላለና ማለት ስለዚ ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅፅለሉ ኢና ጆኖሳይድ ንዝቐፅል ሓይሊ ከዓ ኩሎም ጆኖሳይድ ዝቃወሙ ሓይልታት ኣብ ከባቢና ዘለዉ ኣምሓራ ይኹን ኤርትራ ይኹን ኣጎብ ይኹን ዓፋር ኣብ ጎኒ ህዝቢ ትግራይ ክኾኑ ኣብ ጎኒ ሰራዊት እዚ ክኾኑ ከዓ በዚ ኣጋጣሚ እዚ መልእኽትና ንሕልፍ ከይድገም ኢና እንደሊ ዝሓለፈ ረስዕና ኣይኮነን ከይድገም ኣብ ቦርደር ኤርትራ ኢና ዘለና ግልፂ ሕና እንደሊ ሰላም ተጋሩን ኤርትራውያንን ብሰላም ክነብሩ እዩ ሕጋዊ ክኸውን እዩ ሕና ሉዓላዊነት ብዝምልከት ናይ ኢትዮጵያ ምዃን ንፈልጥ ኢና ብሕጊ እሶ ይኮነት ፀገም ሰላም ግን እንደሊ ኢና ስለ ሰላም ዝደሊ ህዝቢ ኤርትራ ብሰላም ክንነብር ኢና እንደሊ ሰላም ዝደሪ ተኻሊ ብሕጊ ብስርዓት ይፃረየልና ጆኖሳይድ ተፈፂሙና እዩ እዚ ክቕፅል እየን ዝብል ሓይሊ ግን ደው ይበል ደው ከም እንብል ከዓ ኢና ነረጋግፅ ዘለና ሽዱሽተ ፅዕነት ናይ ካላሽን ጥይት መፂና ሓስብ ፈርዕ 100 ሚልዮን ጥይት ነርና ንሕና 2000 ሕዳር 2013 ኣብ ውሽጢ 10 መዓልቲ ጥይት ለቐማ ዓበይቲ ስም ዘለዎም ጀነራላት ይደርፍ 9 ካላሽን ባረኺ 6 ካላሽን ባወፅሒ ዝብሉ ኩነታት ወፂሕና ስለዚ ተናርሐ እቲ ናርባት ጥይት مش عايز تخوك هذا طيس اللي قال جبت يا اخي حسوا انه جبت تغنى نقر بركاشم اشوف دور دل شو حتتنامي ما جنزه مش دميت مليون حتتو مش دميت شي هاونا مش دميت انا غطرنا نفلتن سين لازم مثلا الناس اللي حزي انا عالم حزي يونايتد تلف ليدرشيب كم صياقي دارغا بمولو تسمعوا عليه مون لو مع زنبرنا مدلو ابز زازيمنا لنا از مدلو كمستو مچوكم اي طرطرنمو كلاتكم سبسكرايب بنا لايك ناغبركم مباراتو تعنا خبلكم يدلي انت سسنا يخلو كن نعخم يمنيلكم تشاو